ላስብበት። አትፍሪ እንጂ ፈራሽ እኮ አትደንግጪ። እና እንዴ አስገድደህ አገባኸኝ? አልጠበቅኩም ጭራሽ ነው። እኔ ያሰብኩት ሌላ የሆነው ሌላ። ድል ባለ ድግስ ደግሼ አገባሻለሁ። በቃ በቃሽ፣ በቃ ስሚ ወይ በቃ አታልቅሽ። ሀይሚና ብሩክ እንደዚህ ነው የሚያምርባቸው። ብዙ ጊዜ እየተጣሉ ነበር እና ያው እንግዲህ ህይወት እንደዚህ ናት። ትዳር ማለት ከባድ ነው፣ ውጣ ውረድ ያለበት ነው። ጀግና ማለት ደግሞ የትዳር ደስታውንም መከፋቱንም ሁሉ ነገሩን ውጣ ውረዱን አልፎ ስኬታማ ሲሆን ነው ማለት ነው። እና እንደተመለከታችሁት እንግዲህ ብሩኬና ሀይሚ ከተገናኙ ጀምሮ እንግዲህ ሚዲያ ላይ ራሱ ከ2 ዓመት በላይ የሆናቸው ነው ተቅሪበን እኛ ስናቃቸው ማለት ነው። እና ያው ብዙ ነገሮችን ያሳልፋሉ። በብዛት ጥሩ ነገር ያሳልፋሉ። ግን በመሀል ደግሞ በመሀላቸው ሌላ ሰው ባስገቡ ጊዜ ብዙ ነገሮችን ያሳልፋሉ። መከፋትን፣ መደሰትን፣ መለያየትን ብዙ ነገር እያሳለፉ ነገር ግን እውነታው መጨረሻው እንደዚህ ሲያምር በጣም ደስ ይላል። የሰው ልጅ መጀመሪያው ሳይሆን መጨረሻው ሲያምር ነው። ሶ በዚህ ልክ ስላየኋቸው እውነት ለመናገር በጣም ደስ ብሎኛል። ሲጠበቅ የነበረ ነገር ሁላችንም ስንጠብቀው የነበረው ነው። በአንድ ላይ እንደሆነ እንዲጋቡ እኔ እንደውም በዛኛው ቻናል የነበረ እነሱ ጋር ስሰራ የነበረው እንጣፍቻለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ከልብ ነው የማመሰግነው። አይከፈልበትም ቻናሌ ስለተዘጋብኝ ነው። ሁላችሁም ላይክ፣ ሰብ እያደረጋችሁ አበረታቱኝ። ስደተኛ እህታችሁ ነኝ ማለት ነው። እና እንግዲህ በእነ ሀይሚ ድሮ ሰራ ነበረ። አሁን በዚህኛው ቻናል እንኳን ብዙ እየሰራው ሰርችባችሁ ማለቀ። በነገራችን ላይ ግን ዛሬ ላይ ቀለበት አሰረልኝ የሚለውን ነገር ሳይ በእውነት በጣም ነው ደስ ያለኝ። ብዙ ጊዜ የሰው ደስታ ከሚያስደስታቸው እኔም አንዷ ነኝ። የሰው ልጅ ሲከፋ እንጂ ሲደሰት በጣም ነው የሚያስደስተኝ። ሲከፋም ደግሞ ከፋለው ማለት ነው። እና ሲቀጥል ደግሞ ያው አንዳንድ ስራዎች ታውቃላችሁ፣ ሁሉንም ጥሩ ነገር አይሰሩም። አንዳንድ መጥፎ ነገሮችን ስታይ ወይ ደግሞ እነዛን ነገሮች እናንተ የምትደግፉት ቦታ ካልሆነ አልገባም ማለት ነው። እና ያው ግን የዛሬው በጣም ነው ደስ የሚለው እዚህ ደረጃ በመድረሳቸው በእውነት በጣም ነው ደስ የሚለው። አሁንም የሚያማረ የተዋበ የሆነላቸው እስከ መጨረሻው ደግሞ ማሻአላ በጣም አብረው አደጉ። የሚገርማችሁ ነገር የዛሬ ዓመት የነበራቸውን ፎቶ አይታችሁታል። በጣም ለውጥ አላቸውና በጣም ነው ደስ የሚለው። እና እንግዲህ የመጀመሪያ ፍቅር በጣም ደስ ይላል። ማንም ሰው በቃ የአብራችሁ በተለይ እነሱ ጥሩ ላይፍ ነው የሚያሳልፉት። ከጎን ናቸው በእህትና በወንድም መንብስቱ አሳልፈው ከዛ ወደ ፍቅር ቀየሩት። ብቻ ደስ ይላል። አብሮነት አያችሁ የሰው ላይ እና የማታውቁት ሰው ጋር ደግሞ ምንም የምትባቡት ነገር አይኖርም። ግን አብራችሁ እንደዚህ በተለይ በእህትና በወንድም ተዋውቃቸው ወደ ትዳር ስትቀይሩት በጣም ነው የሚያምረው። ለምን ብዙ ነገሮች ትተዋወቃላችሁ። በእህትና በወንድም መጀመሪያ ላይ መተዋወቅ ማለት ያኔ ብዙ ነገሮች እንዲታውቁ ከዛ ሰው ታደርጋላችሁ። ለምንድን ነው የፍቅር ወደ ፍቅር ካዞር ነው ብዙ ነገሮችን እንጠነቀቃለን። ብዙ ነገሮችን ግልጽ አንሆንም። ብዙ ነገሮችን ያኔ ያንን ሰው የምናስከፋው ይመስለናል። ነገር ግን በእህትና በወንድም ከሆነ ስለኛ ማንነት እያንዳንዷን ነገር ያን ሰው ማወቅ ያለበትን ያውቃል። ምከረኝ እንዲል አደረግ ነው እያላችሁ በግልጽ ተነግሩታላችሁ። እና በዛ ምክንያት ውስጥ የተዋወቃችሁ ሰው ደግሞ ለማወቅ አትቸገሩም። ለምንድን ነው የእኔ ሰው ናት ስለማይል መጀመሪያ ኖርማሊ ጓደኛው ስለሆናችሁ በቃ ብዙ ነገሮችን ያካፍላችኋል። እሱ የሚደሰትበትን የሚከፋበትን ታውቃላችሁ ጠንቅቃችሁ። ስለዚህ እናንተ ወደ ትዳር ብገቡ ብዙውን ነገር አትቸገሩ። ምክንያቱም ስለ እኔ ካወቃችሁ በደንብ የሚያስከፋኝና የሚያስደስተኝን ነገር ካወቃችሁ ልታስከፉኝ አትችሉም። የሆነ ነገር እንኳን ስተልሰሩ ብትሉ እኔ ትናንት የምከፋበት የነበረው ወይ ደግሞ ሌላ ሰው አስከፍቶ ለእናንተ እንደዚህ አድርጎኝ እኮ ነው ከዚህ ህይወት እንዴት ለውጣ ምናምን ብዬ አማክሪያችሁ ከሆነ ያ ነገር እኔ እንደሚያስከፋኝ ስለምታውቁ የዛኔ እናንተ ቶሎ ብላችሁ ትመለሳላችሁ፣ እኔን ከማስከፋት ወይ ደግሞ ከዛ ስተታችሁ ማለት ነው። እና ቀድሞ እንደዚህ ኖርማል የተዋወቃችሁ ሰው ልብ ላለው ሰው ትዳርን ያዳብራል ማለት ነው፣ ያጠናክራል። እና ሀይሚና ብሩኬ ደግሞ እንግዲህ እንደነገርኳችሁ ለብዙ ጊዜ ኖርማሊ ነበሩ። በኋላ ላይ ነው ወደ ፍቅር ያዞሩት። ወደ ፍቅር ካዞሩትም ጀምረው እንግዲህ ብዙ ቆይተዋል። ብቻ ግን በጣም ነው ደስ የሚለው። ጥሩ ደረጃ እየደረሱ ነው አብረው። አሁን ጥሩ ላይ ናቸው። ከአሁን በኋላ ግን ያኔ እንዳልኳቸው ፕራንክ የሚባል ነገር ልብ ያቆስላል። ሰዎችን ለውሸት ብላችሁ የምትሞክሩት ነገር የእውነት እንደ ቀልድ እንሞክረዋል፣ ነገር ግን ይመርና ወደ መጥፎ ነገር ያመራል። በጣም ነው የሚያናደው። የሰው ልብ ደግሞ ጨጓራችሁ ከተላጠ በኋላ
ከተናደዳችሁብኝ በጣም በእኔ ብዙ ሰዎች አሁን እንደዚህ እንደ ቀልድ አድርገው ፕራንክ ያደርጓቸዋል። ግን በዛ ፕራንክ ባሏቸው ነገር ላይ በጣም ይናደዱበታል። እነዛ ሰዎች በጣም ይናደዱበትና በኋላ ይቅር ለማለት ራሱ ይከብዳቸዋል። እንደዚህ በጣም የሚያናድድ ሸይጣን የሚያመጣ ነገር እናንተ ልብ ውስጣችሁን የሚያሻክር ነገር ቅሬታ ያለው ነገር ፕራንክ ባታደርጉ ብዬ እንትን እላለሁ። ለምን በፕራንክ እየጀመሩ እንግዲህ አይታችኋል፣ መስቀልቅል ብለው እስከ መጨረሻው ድረስ ያስጠላል። እኛንም ያናዱናል፣ ለራሳቸውም ይናደዳሉ። በቀልድ የጀመሩት ወደ ምር ይዞርና ይቀቃራሉ ማለት ነው። ያንን ደግሞ ለመመለስ በስንት መከራ ነው። በእርግጥ ስራቸው ቢሆንም ግን ደግሞ የናክል ፕራንክ ብታረጉ ሰዓታቶችን ባታቆዩቸው፣ ቀናቶችን ባታራዝሟቸው፣ ወዲያው ምልስ ያነሰው እንደተናደደ ካውቃችሁ በትንሿን ቢሆን ጀመር ካረገው ወለ መመለስ መቻል አለባቸው። ትንሽ ሴኮንድ በቂ ነው። የሰው ልጅ በጣም ሲናደር ጥሩ አይደለም ማለት ነው። በሽታ ያለበት ሊታመም ይችላል። እና እንደዛ ስለሆነ ዞሮ ዞሮ እና ሀይሚ እንግዲህ በዚህ መልኩ ተዋውቁ ዛሬ ላይ ጥሩ ላይ ናቸው። በጣም ነው ደስ የሚለው። የሰው ደስታ የሚያስደስታችሁ እኔንም አበረታቱኝ፣ ከጎን የሆናችሁ ስህተትም ካለብኝ አርሙኝ። አላህ ከመጥፎ ነገር ይጠብቃችሁ ሁላችሁንም፣ እኔንም እናንተንም አላህ ይጠብቀን። በስደት ዓለም ላይ ያላችሁ ሰዎች ደግሞ ሁላችሁም ራሳችሁን ጠብቁ። ምግብ በወቅቱ ብሉ። ብዙዎቻችን አሁን ስልክ ላይ ነንና እየበላን ራሱ ስልክ ከፍተን እናያለን። እየበላነውን እንኳን አናውቀውም። የሚገርማችሁ ነገር እና ለሁሉም ጊዜ አለው። ብዙውን ጊዜ ሚዲያ ላይ ብቻ አይሆንም የምናሳልፈው። ሁላችንም በየእምነታችን ትንሽ ትንሽ እንኳን ብትሆን ይቆጥረዋል። ወደ እምነታችሁ ተማሩ። አንዳንድ ነገሮችን ገብቷችኋል አይደለም? እንደው በጣም ይሄ ሚዲያ በተለይ የቲክቶክ ላይ እዛ ላይ የምገቡ ከሆነ ወላሂ ጊዜያችሁን እኔ ለ5 ደቂቃ ብዬ ገብቼ ግማሽ ሰዓት ሩብ ሰዓት ቆይቼ ስወጣ በጣም ነው የሚያናደኝ። እዚያ ያሳለፍኩት ጊዜ ማለት ነው። አንድ የሚነሳ ነገር የለውም። ግን ዝም ብላችሁ እንቅልፋችሁን ትታችሁ ቁጭ ብላችሁ እዛ አስባችሁታል። በጣም ያናዳል። እኔ መቼም ጊዜን ዋጋው አላወቃ ሰው በጣም ነው የሚያናዳችሁ። ያለ አንዱ ላልባ እዚህ ጋር ሆኖ ዩቱብ ላይ መተነኛ ቪዲዮ እስከምንሰራ እስከምንለቅ አንዳንድ ነገር እስከምናይ ብለን እንትን እንላለን። ግን ያ ማለት እኛ ለመስራት ስለምንፈልግ ነው። ገብቷችኋል? እናንተ ግን ዝም ብላችሁ በውል አልባ ወይ አሰሩ ወይ ዝም ብላችሁ እንትን የምትሉ ጊዜያችሁ የምታባክኑ ወላሂ እንቅልፋችሁን ተኙ። እንቅልፍ ማጣት በራሱ በሽታ ነው። ፊታችን ይሸበሸባል። አይምሯችሁ እንቅልፍ ማጣቱ ካንሰር ራሱ ያመጣል። እና እህቶች ራሳችሁን ጠብቁ። ብዙዎቻችሁ ያን ቪዲዮ እየተመለከታችሁ የምትጨነቁ ሰዎች አላችሁ እና አትጨነቁ። እነሱ የሚሰሩ በብዛት ፕራንክ ነው። ሰው ሲደሰት ትደሰታላችሁ፣ ሲከፋ ደግሞ ትከፋላችሁ። እና ራሳችሁን ጠብቁ። ወዳችኋለሁ። ቻናሌ ላይክ፣ ሰብስክራይብ አድርጉ። አሰላሙ አለይኩም ወራህመቱላሂ